እኔ ራሴን ለማኖርና በህይወት ለማቆየት ያልተጠጋው ዘመድ አዝማድ ያልሰራው ስራ አልነበረም። ግን ይህንን እያደረኩ በምኖርበት ጊዜ ፍቅርን ማጣት ራሴን እንዳጠፋ አስወሰነኝ። ሰላም፣ እንዴት ናችሁ? አሸናፊ ነኝ። ራሴን ለማጥፋት በወሰንኩበት ጊዜ የመማሪያና የቤተሰብን ፍቅር ማግኘት የሚገባኝ ጊዜ ላይ ነበርኩኝ። ልጅነት ጊዜ ልጅ ማየት ማወቅ የለበትም ብዬ የማስበው ነገር ነው ያየሁት። በጣም የሚገርመኝና አሁን ላይ የሚደንቅ የዛኔ የኑሮን ትክክለኛ ጣዕም እና የፈጣሪ ምንነት ኃይል ምን እንደሆነ በማላቅበት ጊዜ ላይ ፈጣሪ ነበር ማማረረው። አልፎ ደግሞ እጅን ስቀስርበት ነበር የኖርኩት። እኔና እናንተን ብዙ የሚያመሳስልን ነገር አለ ብዬ አምናለሁ። ምክንያቱም የአብዛኛው የኢትዮጵያ የኑሮ ሁኔታ እና የአስተዳደግ ሁኔታ አንድ ነው ብዬ ስለማምን፣ ታሪካቸውም አንድ ነው ብዬ ስለማምን ነው ይሄን ያልኩት። ይህንን ነገር ስል እንዴት ልትሉኝ ትችላላችሁ። ግን ይህ ሁሉ ሰው በግሌ ተፈልጎ እንዳልተወለደ አምናለሁ። ግን ደግሞ ፈጣሪ ሲፈጥረን ለዓላማ ነው ብዬ አምናለሁ። እኛ ሰዎች ባለን ልክ ከማመስገን ይልቅ ከቤተሰባችን ያጣነውን ፍቅር፣ ከጓደኞቻችን፣ ከዘመዶቻችን፣ ከጎረቤታችን ያጣነውን ነገር ነው ብዙ ጊዜ ሉክ የምናደርገው። ያችን የምታልፏን ትንሿን ነገር በማየት ነጠላ የሆነችውን ነገር ሰይጣን ሴራውን ዘርግቶ በደንብ አርግቶ አድብቶ እኛን ወደ ድብርት ውስጥና ወዳልተፈለገ ውሳኔ፣ ወዳልተፈለገ ነገሮች ውስጥ እንድንገባ የሚያደርገን ነገር ሰይጣን ነው። ባይገርማችሁ አንድ ቀን በመንገዴ እጄን ኪሴ ውስጥ ከትቼ ነገሮች ሁሉ ጨለመውብኝ ምን ራሱ እንደማስብ ወዴት ራሱ እንደምሄድ ሳላውቅ በመንገዴ እየተጓዝኩ ነበር። ራሴን ጠየቅኩኝ። የሚወድ ዘመድ የለህ፣ ብትቸገር የሚረዳህ ወገን የለህ፣ ጓደኞች እንደ ጓደኛ አይወዱህ፣ ብዙ ሰው እየከዳህ ነው ያለው፣ የምትኖርበት ዓላማ የለህ። ታዲያ ለምንድን ነው የምትኖረው ብዬ ራሴን ጠየቅኩት። ለምንድን ነው አልኩት። በቃ መኖረ ማንንም ሰው ካልጠቀመ ራስን አጥፋልኩት። የዛን ሰዓት ድንገት ካቀረከርኩበትና እየሄዱ ካለሁበት ሐሳብ ውስጥ ቀና ስል ከፊት ለፊቴ ቤተክርስቲያን ታየኝ። እውነት ነው የምላችሁ፣ ዛሬም ድረስ ከተውስታዬ የማይጠፋው ነገር ቢኖር እሱ ነው። ገባውና ውስጥ ማለት ነው በሩ ላይ እየተንከባለልኩኝ የውስጤን ሁሉ ዘረገፍኩ፣ አለቀስኩ፣ እንባዬን አነባው። በቃ ውስጥ ያለውን ነገር ሁሉ ተናገርኩኝ። ፈጣሪዬ ምን ነው ያልኩኝ ብዙ ነገሮችን፣ የውስጤን የሚያሳምሙኝ ነገሮች፣ ጭንቀቶቼን፣ ችግሮቼን በቃ ሁሉ ነገር ለፈጣሪ ተነፈስኩኝ። በኋላ እብደት አይሉት ወይ ደግሞ ሞኝነት አይሉት ድቅ ያልኩና ከዛ ስሜቴ ተነሳውና አቧራዬን አራገብኩኝ፣ እንባዬንም ጠራረኩና ወደ ቤቴ ሄድኩኝ። ቤቴ የገባሁት በቃ የወሰንኩት ራሴን ለማጥፋት ነው እና ወደ ቤቴ ገባሁ። ደክሞኝ ስለነበረ ከፍራሽ ላይ ራሴን ላሳርፍ ካልኩና ዝም ብዬ ደገፍ ብዬ ባለሁበት ኃይለኛ እንቅልፍ ይዞኝ ሄደ። ከዛም በኋላ ስነቃ ነግቷል፣ ጠዋት ሆኗል፣ በጣም ፀሐይ ወጥቷል፣ ምናምን በጣም ነግቷል። ከዛን ያ ሁሉ አስተሳሰቤ ያሰብኩት ነገር ሁሉ ጭንቅላት ውስጥ ያለ ባይገርማችሁ፣ ከዛን ቀን ጀምሮ በመሄድበት በመቀመጥበት ቦታ ሁሉ ያዘጋጅልኝ ጀመር። በውስጤ የማስበው መጥፎ አስተሳሰብ ሁሉ ከውስጤ ተነቅሎ ጠፋ። ይህን ያደረገው ደግሞ ፈጣሪ ነው ብዬ ነው ማምኑ በራሴ። ያንን ባላደርግ የውስጤን ባላለቅስና ፈጣሪ ጋር ሄጄ ያለኝን ነገር ሁሉ ባልናገርና እንደዛ ባልሆን ኖሮ ሲጀመር ፈጣሪ ቀድሞ ስራውን እየሰራ ነበር ማለት ነው። እና እምልላችሁ ፈልጌ ነው የፈለገ ብታዝኑ፣ ብትከፉ፣ ፍቅር ብታጡ፣ ተገፍታችሁ ወደ ሌላ ሀገር ብትሰደዱ፣ ብቻችሁን ብትኖሩ፣ ይረዳችሁ ጓደኛ፣ ዘመድ፣ ፍቅረኛ የምትሉት ነገር ሁሉ ባይኖራችሁ ለፈጣሪያችሁ ሄዳችሁ አምራችሁ አልቅሱ፣ ለምኑት፣ ተንበርክካችሁ ጠይቁት። እውነት ነው የምላችሁ ይቺ ቀን ታልፍና ያ ጊዜ ትላላችሁ። ምክንያቱም በፈጣሪ የማታልፉት ነገር የለምና፣ ባመናችሁት ፈጣሪ ሁሉ ነገር ያልፋልና። ግን ብትሞቱ ነገ የምትሉትን ነገር ታጣላችሁ። ቤተሰብ፣ ፍቅር፣ ይሄ ሁሉ የምትፈልጉት ነገር፣ ገንዘብ፣ ሁሉ ነገር የምትፈልጉት ነገር ሁሉ ታጣላችሁ። አፈር ትሆናላችሁ። ከንፈር ተመጦላችሁ ብቻ ነው የምትቀሩት። ማንም ግድ አይሰጠውም በእናንተ መሞት። ከዛም አልፎ ኃጢአትን ነው የምታተርፉት። በሰማይ ቤታችሁ ኃጢአተኛ ትሆናላችሁ። ስለዚህ ልባችሁን ወደ ፈጣሪ መልሱ፣ ለፈጣሪ ስጡት። ሁሉ ነገራችሁን፣ ችግራችሁን፣ ሐሳባችሁን ሁሉ ነገር ለፈጣሪ ስጡት። ልባችሁን ደግሞ ከፍት ስታደርጉትና በንጹህ ልባችሁ ደግሞ ስትቀርቡት ፈጣሪ ወደ ውስጣችሁ ይገባል። ያጣችሁትን ሁሉ የምታገኙት ከፈጣሪያችሁ ነውና ተስፋ አትቁረጡ። ራስን በማጥፋት ውስጥ የሚገኘው ኃጢአት ብቻ ነው። ደስታ የለውም፣ አይገኝም። አንገታችሁ ውስጥ ገመድ አድርጋችሁ ስቃዩን ብታዩት ኖሮ ይገባችኋል። ስለዚህ ምንም ደስታ አይገኝም። ስለዚህ ተስፋ አትቁረጡ። እግዚአብሔርን አምላኬ ነው ብላችሁ የምታምኑትን አምላክ ሁላችሁም በእምነታችሁ ወደ ፈጣሪ ተጠጉ ነው የምለው።
ተስፋ በህይወታችሁ አትቁረጡ። ያጣችሁት ነገር ሁሉ ተመልሶ ወደ እናንተ ይመጣል። ፈጣሪ ሲነጥቃችሁ ለምን ሆነ ቦታ ሲያስቀራችሁ ለምን አትበሉ። የራሱ የሆነ ፕላንና እቅድ በእናንተ ላይ ያለውና ማለት ነው። ሁሌም ቢሆን በፈጣሪያችሁ በራሳችሁም ተስፋ አትቁረጡ። ዛሬ ባይሆን ነገ ይሆናልና። ስለተከታተላችሁ አመሰግናለሁ። ሐሳቤን ከወደዳችሁት ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ለሚቀጥለው ቪዲዮ ደግሞ በደንብ ተዘጋጅቼ እናንተን ይመጥናል ያስተምራል ብዬ የማስበውን ነገር ይዤላችሁ እመጣለሁ። እስከዛው ድረስ ግን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አመሰግናለሁ። እስከዛው ፈጣሪ ይጠብቃችሁ።